ክርስቶስን ልክ እንደ ቅጣት ከፋይ እንደ ታክስ ከፋይ ይመለከቱታል። እግዚአብሔር አብን ደግሞ የዚህ ቅጣትና ታክስ ተቀባይ አድርገው ይመለከቱታል። የፕሮቴስታንት እንግዲህ አስተምሮ የተቀዳ ስለሆነ የተሐድሶ መናፍቃኑ ትምህርቶቻቸውን ስንመዝን ቀለል ባለ ቋንቋ እንዲህ በማለት እነሱ ራሳቸው ገልጠውታል። ሕግን በመጣሳችን እንደ በደለኛ ኃጢአተኞች ሆነን የእግዚአብሔር ቁጣ ወደድን የእግዚአብሔርን ቁጣ ወደድን ይልና ከዛ መዳን መሰረቱ ከእግዚአብሔር ቁጣ ነፃ መውጣት ነው ብለው በአጭር ቃል የሚያስቀምጡት እንዲህ ባለ መንገድ ነው። ከዚያ ቤዛነቱን ሲገልጡ ምን ይላሉ? በእኛ ምትክ የሚቀጣው እኛ የሚገባንን ቅጣት ለመክፈል ነው ክርስቶስ ነው የሚሉት። በቤዛነት ትምህርታቸው ላይ በክርስቶስ የተከፈለ ታክስ ነው የሚሉት። በቃ ተከፍሏል። ስለዚህ ከኛ ምንም ነገር አይጠበቅም። እኛ ምንም ልናደርግ አይገባንም። በመዳን ላይ እኛ ምንም አይነት ድርሻ የለንም፣ ቦታ የለንም። በእኛ ቦታ የሚታይልን ክርስቶስ ነው። ስለዚህ ምንድነው ያ የጎሰቆለ ሰውነት አለ፣ አዳም ያጎሰቆለው ሰውነት አለ። ይህን የጎሰቆለውን ሰውነት ክርስቶስ በጽድቁ ይሸፍነዋል የሚል አደገኛ እና ክርስቶስ በክርስቶስ ጽድቅ አማካኝነት የእኛን በደል የማይመለከት እግዚአብሔር የማይመለከት አይነ ሸውራራ አይነት አድርገው ነው የሚመለከቱት። በጣም ከባድ ትምህርት ነው። በቀላሉ የሚታይ አይደለም ማለት ነው። ደሙ ይሸፍነኛል የሚለው ቋንቋቸው ተደብቀናል የሚል እግዚአብሔርን የኃጢአት መጋረጃ ያደረገ አደገኛ አስተሳሰብ ነው የሚሆነው። ስለዚህ ቤዛነትን እነሱ በአጠቃላይ እንደምንድን ነው የሚመለከቱት? እንደ ስፖንሰርሺፕ ነው የሚያዩት ማለት ነው። የሆነ አካል ዕዳ ነበረበት፣ ስፖንሰር አደረገው ጌታ ወደሚል እና ያ ዕዳውን ሰውየው ሲከፍል አይታይም። ስለዚህ ባለ ዕዳው እንዳለ የሆነ አካል መጥቶ ዕዳውን እንደከፈለለት አይነት ልክ እንዲህ ባለ መንገድ ስፖንሰርሺፕ ሆነ ብለው እንዲህ ባለ መንገድ ነው የሚያስተምሩት። ሆን ብለው ጎትተው እኛ የክርስቶስን ቤዛነት እንደማንቀበልና የእመቤታችንን ቤዛነት ብቻ እያስተጋባን እንደምንኖር አይነት መልክ ለመስጠት በጣም በአደገኛ ስልት እየተንቀሳቀሱ ነው የሚገኙት። ሙሉ ለሙሉ ኃጢአት መስቀል ላወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ስለዚህ ተኩሶ መታው። ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር አብ በመስቀል ላይ ተኩሶ ገሎታል በሚል ቃል በቃል እንዲህ ያለ ትምህርት አስተምሯል። ፕሮቴስታንቱም በአጠቃላይ ተሐድሶ መናፍቃኑም ትምህርት ይሄ በቤዛነት ላይ የሚያስተምሩት ይሄን ነው። ይሄንን የቅጣትና ምትክ ሲያስተምሩ ምንድን ነው የሚሉት? አንደኛ አዳም ከበደለ በኋላ ሲወድቅ ሕግ ስለጣሰ በእግዚአብሔር ተቆጣ ነው። እግዚአብሔር ቁጠኛ ሆነ ነው የሚሉት። እግዚአብሔር ቁጠኛ በመሆኑ ምክንያት ይህንን ቁጣ ማርካት የሚችል ስላልተገኘ ኢየሱስ ክርስቶስ ለእኛ ቤዛ ሆነ ነው የሚሉት እና ቤዛ በመሆኑ ምክንያት ቅጣቱን ከፈለልን፣ ዕዳውን ከፈለልን። ምትክነት አለ እዚህ ላይ ተመልከቱ። ምትክነት አለ፣ ዕዳውን ከፈለልን ነው የሚሉት። ዕዳውን ከከፈለልን በኋላ ነው የሚሉት እንግዲህ እነዚህ ሰዎች ዕዳውን ከከፈለልን በኋላ ዕዳውን ሲከፍልልን አንደኛ የከፈለልን ለእግዚአብሔር አብ ነው የሚሉት። ሁለተኛ ደግሞ ክርስቶስ ራሱ መስቀል ላይ ብቻ አይደለም ሲኦልንም ተጋራን ነው የሚሉት። የመርገሙን ተካፋይ ነው የሚያደርጉት። ሎቱ ስብሐት የመርገሙ ተካፋይ ወደ ሲኦልም ሲወርድ ለመቀጣት ነው የወረደው። ያንን ቅጣታችንን እሱ መክፈል አለበት። እግዚአብሔር አብ ይህን ቅጣት መቀበል አለበት። ስለዚህ ወደ ሲኦል የሚወርደው ድል ለማድረግ ሳይሆን ሲኦልን ለመቀጣት ነው የሚወርደው የሚል አደገኛ ትምህርቶች አሏቸው እና ስለዚህ በሲኦልም ይሄ መከራን ተቀብሏል የሚል ትምህርት ነው ያላቸው። ሰው የዳነ ሳይሆን በጸጋው የተሸፈነ ነው የሚለው ማለት ነው ቲዮራቸው። እንደ ለኦሪት የሚቀርብ ትምህርት ነው። ኦሪት የተስፋ ዘመን ነው። የመሲሁን መገለጥ የሚያምን ዘመን ነው። በተስፋ የሚጠብቅ ዘመን ነው። ስለዚህ እነሱ ምንድን ነው የሚሉት? አሁን ሰው በክርስቶስ ቤዛነት ምትካችን ሆኖ ዕዳውን ተቀብንትን እየከፈለ የኛ ቅጣት ተጋሪ ሆነ ማለት አላዳነንም ማለት ነው። በራሱ በጣም ሲብራራ አላዳነንም ነው። ውስጥ ዝርዝሩ ያለው እዛ ውስጡ ነው ማለት ነው። እነሱ በአጭር ቃል እንዲያስቀምጠውታል እንጂ ዝርዝሩ ግን ስንመለከተው የዚህን ሐሳብ ክርስቶስ አላዳነንም። ምንድን የሆነው? መሸፈኛ ነው፣ መጋረጃ ነው የሆነው ነው የሚሉት። ክርስቶስን የኃጢአታችን መጋረጃ ሆነ ነው የሚሉት። ያለ ኃጢአት ይታይላቸዋል የሚለውን ቃል በተዛባ መንገድ ተርጉመው ምንድን ነው የሚሉት? እኛ ኃጢአት ብንሰራም ብናደርግም ኃጢአቱ አይቆጠርም። ምክንያቱም የክርስቶስ ደም ሸፋኝ ነው፣ መጋረጃ ነው እና ክርስቶስን በራሱ ምንድን ነው የሚያደርጉት? የኃጢአተኞች መጋረጃ፣ መሰወሪያ፣ መደበቂያ ያደርጉታል እንጂ መድኃኒትነቱን በትክክል አያምኑም ማለት ነው። ለዚህ ነው ብዙ ጊዜ ክርስቶስን የግል አዳኝ አድርገው የሚገልጹት የሚያስተምሩትና የሚገልጡት እንዲህ ባለ መንገድ ክርስቶስን መድኃኒትነቱን በትክክል ለመቀበል የሚቸግር አስተምሮ ስላላቸው። ስለዚህ ቤዛነት የነፃነት ዋጋ ማቅረብ ብቻ ሳይሆን በምርኮ ከነበሩበት ስፍራ መላቀቅ ነው፣ ማላቀቅ ነው ቤዛነት። እኛ አሁን የኃጢአት ምትክ የሚለውን ቤተክርስቲያን የምትጠየፈውና የምትረቀው ይህን ትምህርት ቤዛነት ማለት ዋጋውን መክፈል ብቻ ሳይሆን ከምርኮ ማላቀቅም ስለሆነ ከተያዘበት ምርኮ ማላቀቅ ስለሚሆን ነው። ስለ ቤዛነት ከዛ አልፎ ከስፍራ ወደ ስፍራ መጓጓዝንም ከለቀቁት ስፍራ ወደዚያ መመለስንም የሚያሳይ ሐሳብ ነው በሰፊው ስንመለከተው። ቤዛ ነው ስንል ከራሱና ከአባቱ ጋር አስታረቀን ማለታችን ነው። ቤተክርስቲያን ቤዛ ነው ስትል
በሰውና በእግዚአብሔር መካከል ትልቅ ግርዶሽ የነበረ የጠብ ድልድይ ነበረ ሰው ራሱ ያመጣው። ስለዚህ አሁን ግን እግዚአብሔር የሚያየው የወደቀ አዳምን አይደለም፣ አዲሱን ሰው ነው፣ እኛን ነው የሚያየው። መናፍቃኑ እንደሚሉን ክርስቶስን አይደለም፣ እሱማ የባህሪ ልጁ ነው፣ እኛን ነው የሚያየን። አሁን እኛን ሲመለከተን አምላካችን የክርስቶስን አካል ነው የሚመለከተው። በእኔ አካል ውስጥ ይሄ የክርስቶስ አካል ገንዘብ ሆኗል። በቤተ ክርስቲያን ሕይወት ውስጥ የክርስቶስ አካል ገንዘብ ሆኗል። ቤተ ክርስቲያን የክርስቶስ አካል የምትሰኘው ከዚህ የተነሳ ነው። ከዚህ የእርሱም የአካሉ ማለት የቤተ ክርስቲያን ራስ ነው ይላል ቆላሲስ መልእክት ቅዱስ ጳውሎስ። የፍቅር ምስጢር እንጂ የሕግ ስሌት ወይም የታክስ ክፍያ አይደለም። ስለዚህ ቤዛ ክርስቶስ ምንድን ነው የሚያደርገው ለኛ? ቤዛነቱ እግዚአብሔር እኛን ወደ መለወጥ የሚመራበት መንገድ ነው። እንደሚመራ ወደ መለወጥ፣ ወደ ማደግ፣ እርሱን ወደ መምሰል፣ ወደ መውጣት። ስለዚህ ይሄ ቤዛነት ለክርስቶስ የተሰጠ ቤዛነት ለማንም አይሰጥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት እንደዚሁም ደግሞ ይህንን ሚዲያ ትምህርት እናገኝበታለን ብላችሁ የምትከታተሉ ሌሎችም የእምነት ወገኖች ሁላችሁ ሆኖ በእግዚአብሔር ሰላም እላችኋለሁ። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ጥበብ ዘተዋሕዶ ሚዲያችን ዛሬም በአንድ ርዕሰ ጉዳይ ላይ የሚቀጥል ይሆናል። በዛሬው ርዕሰ ጉዳያችን ሰሞኑን እንደተመለከትነው በጸረ ተሐድሶ ንቅናቄ የነበሩ ወንድሞች በዚሁ ሚዲያ አዲሱን የተሐድሶ መናፍቃን ስልት እንዴት ባለ መንገድ እና ስልት እየሰሩ እንደሆነ ለማሳየት ከትላንትና ጀምሮ ያለውን የተሐድሶ እንቅስቃሴ ምን እንደሚመስል በክፍል 1 መርሃ ግብራችን ተመልክተናል። ተሐድሶ ትላንት ዛሬና ነገ የሚል ነው መርሃ ግብራችን። በዚህ መርሃ ግብራችን መሰረት ደግሞ እንደ እግዚአብሔር አምላካችን ቅዱስ ፈቃድ አንዱ የምንመለከተው የተሐድሶ መናፍቃን ትምህርቶቻቸው እንዴት ባለ ቃል በእግዚአብሔር ቃል ሲመዘን እንዴት ነው የሚታየው፣ በእውነት ሲመዘን እንዴት ነው የሚታየው የሚለው ነው። አንዱን ከዚህ ቀደም ባለው መርሃ ግብራችን ተመልክታችሁታል። አሁን ዛሬ የምንመለከተው ቤዛነትን በተመለከተ ይሆናል። ምናልባት ቤዛነትን በተመለከተ በምናነሳቸው ጉዳዮች የሰሞኑ ተባራሪ ጉዳዮች ዋና መነሻ አድርገን አይደለም። እነዚህ የሰሞኑ ተባራሪ ጉዳዮችን ብንመለከታቸው በአብዛኛው መሰረት ያላቸው ናቸው ብዙዎቹ። ነገር ግን እኛ ራሱ ጠቅለል ባለ ጉዳይ የቤዛነት ምንድን ነው፣ በራሱ ቤዛነትን ኦርቶዶክሳዊት ቤተክርስቲያን እንዴት ነው የምታስተምረው፣ የተሐድሶ መናፍቃኑ ደግሞ ስህተት ምንድን ነው የሚመስለው፣ ራሱ በክርስቶስ ቤዛነት ላይ በጣም ብዙ ስህተቶች አሏቸው። እነዚህን ስህተቶች ከቅዱሳት መጻሕፍት አንጻር እና ከቤተክርስቲያን ትምህርት አንጻር የምንመዝንበት ሰዓት ነው። ስለዚህ የተሐድሶ መናፍቃኑ ባለፈው ጊዜ እንደተናገርነው ጠቅለል ባለ ሁኔታ ስናይ ትምህርቶቻቸው በአጠቃላይ ከፕሮቴስታንቱ ትምህርት የተቀዱ ናቸው። የራሳቸው የሆነ ትምህርት ወጥ የሆነ ትምህርት የላቸውም። ተሐድሶ ማለት ራሱ ኦርቶዶክስ ነኝ ብሎ የፕሮቴስታንትን መልክና ትምህርት እንደ ገደል ማሚቱ የሚያስተጋባ እንደሆነ ባለፈው ጊዜ አይተናል። ዛሬም ቤዛነትን ስንመለከት ልክ እንደዛው ነው የምናየው። ይሄ ቤዛነት ትምህርታቸው በአጠቃላይ ከካልቪን እና አንሰለም ቲዮሪ የተቀዳ ትምህርት እና የፕሮቴስታንቱ ቲዮሪ እንደሆነ የሚያሳዩ በጣም ብዙ ትምህርቶች አሏቸው እና በዚህ ርዕሳችን ዛሬም እንግዲህ የነሱ ትምህርት ምን ይመስላል፣ በአጭሩ ይሄ የነሱ ትምህርት ደግሞ ውጤት ምን አይነት ውጤት ነው የሚያስከትለው፣ አደገኛ ውጤት ምን ይመስላል የሚለውን ነው። ከዚያ በኋላ ደግሞ የኛ ኦርቶዶክሳዊት ቤተክርስቲያን ቤዛነትን በተመለከተ እንዴት ባለ መንገድ ነው የምታስተምረው እና የትኛው ትምህርትስ እውነት ነው የሚለውን እናንተ ለመፈተን እንዲመቻችሁ እሱን የምንመለከት ይሆናል። ከዛ አስቀድሞ ግን ከአንድ የነሱ መጽሐፍ ላይ የተጻፈ አንድ ቤዛነትን በተመለከተ ጉዳይ አነብላችኋለሁ። ያው እዚህ የነበረው ወንድማችን በጋሻው ደሳለኝ የተባለው ሰው ማለት ነው ከቤተ ክርስቲያን በትምህርት ተለይቶ በኑፋቄ ትምህርት ምክንያት ተወግዞ የተለየ ነው። ከቤተ ክርስቲያን የወጣ ነው። በራሱ የራሱን የእምነት ተቋም አቋቁሞ እየተንቀሳቀሰ ያለ ሰው ነው። ኤሽታኦል የሚባል አንድ መጽሐፍ እንደጻፈ ሁላችሁ ታውቃላችሁ። ይሄ መጽሐፍ ላይ ደግሞ ገጽ 30 አካባቢ ቤዛነትን በተመለከተ በጣም አስደንጋጭ ነገር እንዲህ ብሎ ጽፎ እናነባለን። በአንድ ወቅት በራስ ቅል ኮረብታ ክርስቶስና ዲያብሎስ ቁማር ተጫወቱ። የቁማሩ አሸናፊ በሰው ልጆች ልብ ላይ ዙፋን ዘርግቶ ለዘላለም ይነግሳል። ይህ ሊሆን ተስማምተው ጨዋታውን ለመጀመር ያላቸውን ሲያስይዙ ዲያብሎስ ብልጣ ብልጥ ቢጤ ነበርና በጨበጣ ገባ። የሚያስይዘው ሳይኖረው አለኝ ብሎ
ይልና በቅንፍ ውስጥ ከዛ ክርስቶስ ግን የዋህ ነበርና የሚያስይዘውን ቢያጣ ቅድስት ነፍሱን በአደባባይ አስያዘ። በመጨረሻ ግን በነፍሱ የተወራረደው ጌታ ጨዋታውን በእርግጥ አሸነፈ። ክብር ሁሉ ለእርሱ ይሁን ይላል። አሁን በዚህ ትምህርት ውስጥ በዚህ ሀሳብ ውስጥ ብቻ በጣም ብዙ የክርስቶስ አምላክነት ላይ ጥያቄ የሚያስነሳ አለ። እንደገና ደግሞ ልክ ራሱ ቁማር የሚለውን ቃል ለሰው እንዲህ እንኳን ለክርስቶስ ቀርቶ ጤናማ ለሚባል ተአማኒነት ላለው በማህበረሰብ ውስጥ ተአማኒነት ላለው ሰው ራሱ የሚገለጥ ነው ወይ ብለን ማንሳት እንችላለን፣ በጣም በብዙ ሁኔታ ማለት ነው። ግን እሱ ሌላ ርዕሰ ጉዳይ ስለሚሆን በጣም አስፍቶ ነው ጊዜ የሚወስድብን። ነገር ግን እዚህ ቦታ ላይ ባጭር ቃል እሱ የገለጠልን ቃል ምንድን ነው? ቤዛነት የሚለውን ቃል ባጭር ቃል ያሳየን ክርስቶስ የሚያስይዘው ቢያጣ ብሎ ነፍሱን አስያዘ፣ ዲያብሎስ ደግሞ በጨበጣ ገባ ነው የሚላል። ስለዚህ የሚያስይዘው ቢያጣ ብሎ ነፍሱን አስይዞ ተወራረደ ይላል እና ይሄ የታድሶቹ ትምህርት ነው። ከዚህም ባሻገር በቪዲዮ ራሱ ይሄ ወንድማችን ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር አብ በመስቀል ላይ ተኩሶ ገሎታል በሚል ቃል በቃል እንዲህ ያለ ትምህርት አስተምሯል። ሙሉ ለሙሉ ኃጢአት መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ስለዚህ ተኩሶ መታው። ይሄ ብቻ አይደለም። ይሄንን የምትመለከቱት ባለፈውም ጊዜ አሳይተናቸዋል። የጦማረ ጽድቅ የሚባለው መጽሐፋቸው ነው። ይሄ ማለት የታድሶ ፕሮቴስታንቶቹ ዋና የትምህርት ማንዋላቸው ነው። የትምህርት ማንዋላቸው ነው ማለት የትምህርት መለኪያቸው መመዘኛቸው የሆነ መጽሐፍ ነው እና በዚህም መጽሐፍ ውስጥ ብንመለከት ስናይ በዚህ ገጽ 5 ምናምን አካባቢ በተለይ በእግዚአብሔር ላይ ባለ እምነት ምክንያት አንተን እግዚአብሔር በክርስቶስ ውስጥ ይመለከታል፣ ክርስቶስን ስላንተ ያይልሃል የሚል ሀሳቦች አሏቸው። እና እነዚህ ሀሳቦች ከየት ነው የመጡት ብለን ስናስብ ይሄ ቤዛነትን በተመለከተ በአጭሩ ቤዛነትን በተመለከተ ከቅጣት ምትክነት ጋር ተያይዞ በሰፊው የሚሰጡት ትምህርቶች እንደ መሰረት የሚታዩ የፕሮቴስታንት አስተምህሮች ውጤት ናቸው። እነዚህ የፕሮቴስታንት እንግዲህ አስተምህሮ የተቀዳ ስለሆነ የተሐድሶ መናፍቃኑ ትምህርቶቻቸውን ስንመዝን ቀለል ባለ ቋንቋ እንዲህ በማለት እነሱ ራሳቸው ገልጠውታል። ሕግን በመጣሳችን እንደ በደለኛ ኃጢአተኞች ሆነን የእግዚአብሔር ቁጣን ወደድን ይልና ከዛ መዳን መሰረቱ ከእግዚአብሔር ቁጣ ነፃ መውጣት ነው ብለው በአጭር ቃል የሚያስቀምጡት እንዲህ ባለ መንገድ ነው። ከዚያ ቤዛነቱን ሲገልጡ ምን ይላሉ? በእኛ ምትክ የሚቀጣው እኛ የሚገባንን ቅጣት ለመክፈል ነው ክርስቶስ ነው የሚሉት። ስለዚህ ክርስቶስን ልክ እንደ ቅጣት ከፋይ እንደ ታክስ ከፋይ ይመለከቱታል። እግዚአብሔር አብን ደግሞ የዚህ ቅጣትና ታክስ ተቀባይ አድርገው ይመለከቱታል። ለስም አጠራሩን ክብር ምስጋና ይግባው እና እንዲህ በማለት ይገልጡታል። ስለዚህ ይሄ መንፈስ ምን ወልዷል? ይሄ አስተሳሰብ በእምነት ብቻ መጽደቅ የሚለው አደገኛው ትምህርት የሚወለደው ከዚህ መንፈስ ነው ማለት ነው። ይሄ በእምነት ምክንያቱም ለጥፋተኝነት የክርስቶስ ሕጋዊ ጽድቅ ላይ ትኩረት ያደርጋል። ስለዚህ የክርስቶስ ሕጋዊ ጽድቅ አለን። ስለዚህ እኛ ብናጠፋ ብንበድል ኃጢአት ብንሰራ ምንም ብንል አንጠየቅም የሚል ከባድ የሆነ ትምህርት ነው የሚያስተምሩት ማለት ነው በዚህ በቤዛነት ጉዳይ ላይ። ስለዚህ የቤዛነት ጉዳይ ላይ በጣም ኦርቶዶክሳዊ ምዕመናን በተለይ ጥንቃቄ ልናደርግ የሚገባው ነገር ቢኖር አሁን ሆን ብለው ጎትተው እኛ የክርስቶስን ቤዛነት እንደማንቀበልና የእመቤታችንን ቤዛነት ብቻ እያስተጋባን እንደምንኖር አይነት መልክ ለመስጠት በጣም በአደገኛ ስልት እየተንቀሳቀሱ ነው የሚገኙት። እሱ የትምህርት ስልቶቻቸው ላይ በሚቀጥለው ጊዜ የምናይ ይሆናል። ነገር ግን ይህ እዚህ የተሐድሶ መናፍቃኑን ስህተት የቤዛነት ላይ ስንመለከት በጣም ብዙ ስህተቶች ነው የምናገኘው። ራሱ ቅድም እንዳልነው ቤዛነት የቅጣት ምትክ ነው የሚል አደገኛ ትምህርት አላቸው። የዚህ ትምህርት ጠንሳሽ ደግሞ ጆን ካልቪን ይባላል። ይህ ጆን ካልቪን እንዲህ ይላል፣ እግዚአብሔር አብ ቁጣውን በእርሱ ላይ እንዳፈሰሰ ክርስቶስ ለኃጢአተኞች የሚገባውን ቅጣት እንደተቀበለ ብሎ ነው የሚገልጠው እና ልክ እግዚአብሔር በዚህ ክርስቶስ በሚቀበለው መከራ አማካኝነት እግዚአብሔር አብ በሰማይ ሆኖ ያንን ፍትህ እያገኘ ደስ እንደሚለው እንደ ግፈኛ ዳኛ ነው የሚመለከተው ካልቪን። እና የዚህ ቅጣት አስተምሮ ደግሞ የነሱ የፈጠራ ትምህርት ነው። ከዚህ አስተምሮ ጀርባ ያለ ነገረ መለኮታዊ ስህተት በጣም ብዙ ነው ያለው እና በክርስቶስ በጣም ብዙ ነው የሚኖረው እና ይህን ትምህርት ስንመለከት ባጭሩ ምንድነው የሚሉት እነሱ? አንደኛ ካልቪን ይሄ በተለይ ከዚህ የፕሮቴስታንቱ መስራችና ጠንሳሽ የሆነው የማርቲን ሉተር ደቀ መዝሙር የነበረ ሰው ነው። ፈረንሳዊ ሰው ነው። ይህ ሰው 1509 እንደ አውሮፓውያን አቆጣጠር እስከ 1564 አካባቢ ይኖር የነበረ ነው እና ክርስቶስ የቅጣት ዕዳ የተከፈለበት ሕጋዊ ታክስ ነው ብሎ ነው የሚያስተምረው ካልቪን።
እና ይሄ እንደዚህ ይላል ደግሞ ስለዚህ ነገር ሲናገር የሰላማችን ቅጣት በእርሱ ላይ ወረደበት፣ ይህም በኃጢአተኞች ላይ የተቆጣውን አምላክ ማርካት ነው የሚለው። እና ትምህርቶቻቸው ይሄ ፕሮቴስታንቱም በአጠቃላይ ታድሶ መናፍቃኑም ትምህርት ይሄ በቤዛነት ላይ የሚያስተምሩት ይሄን ነው። ይህንን የቅጣትና ምትክ ሲያስተምሩ ምንድን ነው የሚሉት? አንደኛ አዳም ከበደለ በኋላ ሲወድቅ ሕግ ስለጣሰ በእግዚአብሔር ተቆጣ ነው፣ እግዚአብሔር ቁጠኛ ሆነ ነው የሚሉት። እግዚአብሔር ቁጠኛ በመሆኑ ምክንያት ይህንን ቁጣ ማርካት የሚችል ስላልተገኘ ኢየሱስ ክርስቶስ ለእኛ ቤዛ ሆነ ነው የሚሉት። እና ቤዛ በመሆኑ ምክንያት ቅጣቱን ከፈለልን፣ ዕዳውን ከፈለልን። ምትክነት አለ እዚህ ላይ ተመልከቱ፣ ምትክነት አለ፣ ዕዳውን ከፈለልን ነው የሚሉት። ዕዳውን ከከፈለልን በኋላ ነው የሚሉት እንግዲህ እነዚህ ሰዎች ዕዳውን ከከፈለልን በኋላ ዕዳውን ሲከፍልልን አንደኛ የከፈለልን ለእግዚአብሔር አብ ነው የሚሉት። ሁለተኛ ደግሞ ክርስቶስ ራሱ መስቀል ላይ ብቻ አይደለም ሲኦልንም ተጋራን ነው የሚሉት። የመርገሙን ተካፋይ ነው የሚያደርጉት። ሎቱ ስብሐት። የመርገሙ ተካፋይ እኛ የምንለው በኋላ መጣበታለሁ እኛ የምንለው ማለት ነው። እነሱ ግን የሚሉት ምንድነው? ወደ ሲኦልም ሲወርድ ለመቀጣት ነው የወረደው። ያንን ቅጣታችንን እሱ መክፈል አለበት። እግዚአብሔር አብ ይህን ቅጣት መቀበል አለበት። ስለዚህ ወደ ሲኦል የሚወርደው ድል ለማድረግ ሳይሆን ሲኦልን ለመቀጣት ነው የሚወርደው የሚል አደገኛ ትምህርቶች አሏቸው። እና ስለዚህ በሲኦልም ይሄ መከራን ተቀብሏል የሚል ትምህርት ነው ያላቸው በሲኦልም። እና የዚህ ትምህርት አደገኛ ነገር ምንድን ነው? የዚህ ትምህርት ራሱ አደገኛ ነገር ምንድን ነው? ይህን ትምህርት ውጤቱ ምንድን ነው? የዚህ የታድሶ መናፍቃኑ ይሄ ቅጣት ምትክ አስተምህሮ መጨረሻው ምንድን ነው? በራሱ ምንድን ነው የሚያመጣው? እና ምክንያቱም ቤዛነትን እነሱ ወደ ህጋዊ ግብይት ነው እየወሰዱት ያሉት፣ ወደዛ ነው የሚያወርዱት ዝቅ አድርገው። እንደነርሱ አስተምሮ ሰው የዳነ ሳይሆን በጸጋው የተሸፈነ ነው የሚለው ማለት ነው ቲዮራቸው። እንደ ለኦሪት የሚቀርብ ትምህርት ነው። ኦሪት የተስፋ ዘመን ነው፣ የመሲሁን መገለጥ የሚያምን ዘመን ነው፣ በተስፋ የሚጠብቅ ዘመን ነው። ስለዚህ እነሱ ምንድን ነው የሚሉት? አሁን ሰው በክርስቶስ ቤዛነት ምትካችን ሆኖ ዕዳውን እየከፈለ የእኛ ቅጣት ተጋሪ ሆነ ማለት አላዳነንም ማለት ነው። በራሱ በጣም ሲብራራ አላዳነንም ነው። ውስጥ ዝርዝሩ ያለው እዛ ውስጡ ነው ማለት ነው። እነሱ በአጭር ቃል እንዲያስቀምጠውታል እንጂ ዝርዝሩ ግን ስንመለከተው የዚህን ሐሳብ ክርስቶስ አላዳነንም። ምንድን ነው የሆነው? መሸፈኛ ነው፣ መጋረጃ ነው የሆነው ነው የሚሉት። ክርስቶስን የኃጢአታችን መጋረጃ ሆነ ነው የሚሉት። እና አንድ ሁለት ጥቅሶች ይጠቅሳሉ ለዚህ። አንደኛ ዮሐንስ ምዕራፍ 4 ቁጥር 17ን ይጠቅሳሉ። በፍርድ ቀን ድፍረት የሆነልን ዘንድ በፍቅር በዚህ ከኛ ጋር ተፈጽመዋል ነው የሚሉት። እና እርሱ እንዳለ ደግሞ እኛም እንዲሆነንና ነው የሚሉት። ስለዚህ በፍርድ ቀን ድፍረት እንዲሆንልን የሚሉት ይሄ ነው። ይሄ ፍቅር ነው አንዱ። ሁለተኛው ደግሞ ዕብራውያን መልእክት ምዕራፍ 9 ቁጥር 28 ነው። እሱንም ሲገልጡ ምንድን ነው የሚሉት? እንዲሁ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያለ ኃጢአት ይታይላቸዋል የሚለውን ቃል በተዛባ መንገድ ተርጉመው ምንድን ነው የሚሉት? እኛ ኃጢአት ብንሰራም ብናደርግም ኃጢአቱ አይቆጠርም። ምክንያቱም የክርስቶስ ደም ሸፋኝ ነው፣ መጋረጃ ነው። እና ክርስቶስን በራሱ ምንድን ነው የሚያደርጉት? የኃጢአተኞች መጋረጃ፣ መሰወሪያ፣ መደበቂያ ያደርጉታል እንጂ መድኃኒትነቱን በትክክል አያምኑም ማለት ነው። ለዚህ ነው ብዙ ጊዜ ክርስቶስን የግል አዳኝ አድርገው የሚገልጡት የሚያስተምሩትና የሚገልጡት እንዲህ ባለ መንገድ ክርስቶስን መድኃኒትነቱን በትክክል ለመቀበል የሚቸግር አስተምሮ ስላላቸው። የዚህ ትምህርት አደገኛ ውጤቱ ምንድነው ነው? አደገኛ ውጤቱ ምንድነው? የዚህ ትምህርት አደገኛ ውጤት አንደኛ ለእግዚአብሔር የተዛባ አመለካከት እንዲኖረን ያደርጋል። የተሐድሶቹ የቤዛነት ትምህርት፣ የቅጣት ምትክነት ትምህርት ለእግዚአብሔር የተዛባ አመለካከት ይሄ ማለት ነው እንደ መሐሪ አባት ሳይሆን እንደ ጨካኝ ዳኛ እንድንመለከተው የሚጋብዝ ነው። ወደዚህ አስተሳሰብ እንድንጓዝ የሚያስከትል አደገኛ ትምህርት ነው። እግዚአብሔርን ልክ እንደሚበሳጭ ዳኛ ማለት ነው የሚያደርግ ትምህርት ነው። የሚበሳጭ ዳኛ ማለት ልጅን መቅጣት፣ መቆጣት ምንድን ነው? የተቆጣ ዳኝነት ጠባይ ነው ልጅን መቅጣት። ስለዚህ እነሱ ይሄንን አስተሳሰብ ነው የሚቀበሉት። መጽሐፍ ቅዱሳችን ግን ምን ይላል? ሲያፈርስባቸው ይሄንን አስተሳሰብ መጽሐፍ ቅዱሳችን በአጭር ቃል እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እርሱ እግዚአብሔር ያለውን ሲናገር ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አሁን በክርስቶስ ቤዛነት ውስጥ የተገለጠው የእግዚአብሔር ፍቅር እንጂ የእግዚአብሔር የተቆጣ ዳኝነት ወይም የእግዚአብሔር ይሄ ደምን በግፍ እንደሚቀበል አይነት ክፉ ዳኛ እንዲህ ባለ መንገድ አይደለም የምንመለከተው። አንድ ልጁን እስኪሰጥ ድረስ ለሞት አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እና እግዚአብሔር የፍቅሩ መገለጫ ነው እንጂ የቅጣቱ ወይም ደግሞ የቁጣው መገለጫ እንዳልሆነ ኦርቶዶክሳዊት ቤተክርስቲያን ታምናለች። በዝርዝር እናየዋለን። ሁለተኛው
የዚህ የተሐድሶ መናፍቃኑ የቤዛነት ትምህርት፣ የቅጣት ምትክነት ትምህርት ክርስቶስ መርገማችንን ተጋራ ስለኛ ኃጢአት ነው የሆነው እና በኃጢአቱ ቦታ እሱን የታየው እና እንደገና ደግሞ የአብን ቅጣት የአብን ቁጣ ለማስተናገድ ነው የተገለጠው የሚለው ሐሳባቸው ሌላ ሁለተኛ የሚያዛባው ትምህርት እውነተኛና ለውጥ የሌለበት ክርስትና እንድንከተል ነው የሚጋብዘን። ማለትም ክርስቶስ አስቀድሞ ሁሉን ነገር ስለከፈለ ቅድስናን መከተል አያስፈልገንም ወደሚል የሞት መንገድ የሚመራ ትምህርት ነው ማለት ነው። የሞት መንገድ የሚመራ ትምህርት ነው። ለዚህ ነው እነሱ ራሳቸው በዚህ በመዳን በቤዛነት ትምህርታቸው ላይ በክርስቶስ የተከፈለ ታክስ ነው የሚሉት። በቃ ተከፍሏል። ስለዚህ ከኛ ምንም ነገር አይጠበቅም። እኛ ምንም ልናደርግ አይገባንም። በመዳን ላይ እኛ ምንም አይነት ድርሻ የለንም፣ ቦታ የለንም። በእኛ ቦታ የሚታይልን ክርስቶስ ነው። ስለዚህ ምንድነው ያ የጎሰቆለ ሰውነት አለ፣ አዳም ያጎሰቆለው ሰውነት አለ። ይህን የጎሰቆለውን ሰውነት ክርስቶስ በጽድቁ ይሸፍነዋል የሚል አደገኛ እና ክርስቶስ በክርስቶስ ጽድቅ አማካኝነት የእኛን በደል የማይመለከት እግዚአብሔር የማይመለከት አይነ ሸውራራ አይነት አድርገው ነው የሚመለከቱት። በጣም ከባድ ትምህርት ነው፣ በቀላሉ የሚታይ አይደለም ማለት ነው። እና ስለዚህ ይሄ በጣም ይህንን የተሐድሶ ትምህርት በጥልቀት ስንመረምረው አንደኛ የሰው ልጅ መዳን ያረጋገጠ እንዳልሆነ በትክክል እናያለን። ምክንያቱም መሸፈንን ማዕከል ያደረገ ትምህርት ስለሆነ ማለት ነው ቤዛነቱ ራሱ። እና ይሄ ቲዮሪ ደግሞ የሚቀርበው ለኦሪቱ ቲዮሪ ነው። ገና ሰው አልዳነም፣ ግን ቤዛነቱን የሚያገኝበት ጊዜ እንደሚቀርብ ነቢያቱ ትምህርት ያስተምራሉ፣ ትንቢት ይናገሩ እንደነበረ ለዛ የሚቀርብ እንጂ በትክክል ድነናል የሚል አይደለም። እና ይሄ ደሙ ይሸፍነኛል የሚለው ቋንቋቸው ተደብቀናል የሚል እግዚአብሔርን የኃጢአት መጋረጃ ያደረገ አደገኛ አስተሳሰብ ነው የሚሆነው። ስለዚህ ቤዛነትን እነሱ በአጠቃላይ እንደምንድን ነው የሚመለከቱት? እንደ ስፖንሰርሺፕ ነው የሚያዩት ማለት ነው። የሆነ አካል ዕዳ ነበረበት፣ ስፖንሰር አደረገው ጌታ ወደሚል እና ያ ዕዳውን ሰውየው ሲከፍል አይታይም። ስለዚህ ባለ ዕዳው እንዳለ የሆነ አካል መጥቶ ዕዳውን እንደከፈለለት አይነት ልክ እንዲህ ባለ መንገድ ስፖንሰርሺፕ ሆነ ብለው እንዲህ ባለ መንገድ ነው የሚያስተምሩት። ኦርቶዶክሳዊት ቤተክርስቲያን ግን ስለ መዳን ስለ ቤዛነት ምንድን ነው የምታስተምረው ነው። ቤዛነት ይሄ ቤዛነትን እንግዲህ ስንመለከት የመጀመሪያው አንድ ታላቅ አባት በቅርቡ ስለ እመቤታችን ቅድስት ድንግል ማርያም ከጻፉት መጽሐፍ ላይ ቤዛነትን በአጭር ቃል የተረጎሙትን እሱን ለማስቀመጥ እሞክራለሁ። ቤዛነትን እንዲህ ብለውናል እሳቸው። ቤዛነት መተካት፣ መዋጀት፣ ነፃ መውጣት፣ ጠበቃ መሆን ማለት ነው ይላሉ። ጠቅልል አድርገው ማለት ነው። ስለዚህ አንድ ሰው ለሌላው ሰው ቤዛ ሲሆነው ሆነው ሊባል የሚችለው እርዳታ በሚፈልገው ሰው ላይ ለእርዳታ ሲቀርብና በጎደለበት በዚያ በሰው በጎደለው አካል በጎደለው ጉዳይ ላይ ሌላ ሰው መጥቶ ያንን የጎደለውን ጉዳይ ሲከፍልለት የሚያሳይ ነው ማለት ነው። ወደ መዳን ስናመጣው ደግሞ በጣም ሰፊ የሆነ ሐሳብ ይዞ ነው የምንመለከተው መዳንን። ኦርቶዶክሳዊት ቤተክርስቲያን በጣም ሰፊ የሆነ ስለ መዳን የቤዛነቱን ትምህርት ስታስተምር አንደኛ ሕይወት ውድቀቱን ታያለች። መጀመሪያ የአዳምን ውድቀት የፕሮቴስታንቶቹ አዳም ወደቀ የሚለውን ቅድም እንደነገርኳችሁ ሕግ ጣሰ ነው የሚሉት። ኦርቶዶክሳዊት ቤተክርስቲያን ግን ይሄ የእግዚአብሔርን የአዳምን ውድቀት የምትናገረው ሕይወት ከሆነው ከእግዚአብሔር ጋር ያለን አንድነት መቋረጡን ነው የምታስቀምጠው። አንድነቱ መቋረጡን ነው። ምን ማለት ነው? ከእርሱ መራቅ፣ ሕይወት ከሆነው ከእግዚአብሔር መራቅ፣ እርሱን ማጣት ማለት ከዚያ በኋላ ለዲያብሎስና ለሞት መማረክ ነው። ገንዘባቸው ላልሆኑት አካላት ማለት ሰው ገንዘባቸው ላልሆኑት አካላት ለማን? ለሞትና ለዲያብሎስ። ሰው ሞትም ገንዘቡ አልነበረም፣ ራሱ ነው ስቦ ያመጣው። ሰው ሲፈጠር በመዋቲነትና በመዋቲነት መካከል ነው። ስለዚህ ሞትን ሰው ራሱ ገንዘብ አደረገው፣ ገዛው፣ ወዶ ፈቅዶ ገዛው። መጽሐፈ ጥበብ ምን ይላል መጽሐፋችን? እግዚአብሔር ይፈጠረ ሞት፣ እግዚአብሔር ሞትን አልፈጠረውም ይላል። እና ሞትን በፈቃዱ ነው ሰው ራሱ የሳበው። ለሞት መገዛት ለዘላለም ሕይወት የተፈጠረ ሆኖ ለሞት ባሪያ እንዲሆን እንዲገዛ ሆነ ሰው በፈቃዱ ማለት ነው። ሁለተኛ ለዲያብሎስ የዲያብሎስን ባሪያ እንዲሆን አይደለም ሰው የተፈጠረው። እና ስለዚህ የቤዛነትን ትርጉም ለመረዳት ከመሞከራችን አስቀድሞ ግን ኦርቶዶክሳዊት ቤተክርስቲያን ስለ ቤዛነት የምታስተምረውን ከማየታችን በፊት ከምን መቤዠት የሚለውን ቃል ከምንድን ነው ብለን መጠየቅ ሁል ጊዜ ይኖራል። ዝም ብሎ መቤዠትን አሁን ብዙ ጊዜ መቤዠትን ለኢየሱስ ክርስቶስ ብቻ እንሰጠዋለን ሲሉ ቤዛነትን ተሐድሶ መናፍቃኑ ለእርሱ ብቻ እንሰጠዋለን ብለው ሲናገሩ ቤዛነትን በጣም ለጥጠውት ወደ ሌላ ትርጉም ወስደውታል። ከፈጣሪነትና ከእግዚአብሔርነት ጋር የማገናኘት አይነት መልክ እንዳለው ነው የሚያሳየው። ቤዛነት ግን ቀጥታ ቃሉ ለሰው ሊነገር የሚችል ለሰው የተነገረ ሰው ሲጠቀምበት የኖረው በተለያዩ ቦታዎች ገብቶ የምናገኘው ቃል ነው ቤዛነት።
ቤዛነትን ለኢየሱስ ክርስቶስም ስንሰጠው ለባህሪው የማይስማማው የእኛን ሰውነት በመዋሃዱ ምክንያት ባህሪያችንን ተዋህዶ ወደዚህ ምድር በመምጣቱ ምክንያት ለሰው ሊቀጸል የሚገባውን የሰው ልጅ ከመባል ጀምሮ ማለት ለሰው ሊቀጸል የሚገባውን ተቀጽሎለት ነው የምንገኝ። ኢየሱስ የሚለውን ስም ለምሳሌ የምንመለከት ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ስመ ሥጋዌ ነው። ለአካላዊ ቃል ብቻ የሚሰጥ ስም አይደለም። ማለት ለእግዚአብሔርነቱ ለማይመረመረው ለእግዚአብሔርነቱ ባህሪ ብቻ የሚሰጥ ስም አይደለም። እንደገና ደግሞ ኢየሱስ የሚለው ስም ባህሪውንም በመላት ሊያሳይ የሚችል ስም አይደለም። ኢየሱስ የሚለው ስም የተሰጠው አምላክ ሰው በመሆኑ ምክንያት ነው። ስጋችንን በመዋሃዱ ምክንያት ነው። ስለዚህ አምላክ ሰው በመሆኑ ምክንያት የሰው ልጅ ተባለ። ኢየሱስ የሚለውንም ስም ሰው ገንዘብ ያደረገውን ስም ገንዘቡ አድርጓል። ለምሳሌ ኢያሱ ማለት ኢየሱስ ማለት ነው። ግሪክና ዕብራይስጥ ነው ትርጉሙ ማለት ነው። እና በዚህ ምድር ላይ በጣም የሚገርመኝ ብዙ ፓስተሮች በእርግጠኝነት ቤዛነትን ለሌላ አንሰጥም ብለው ይናገራሉ እንጂ አማኑኤል የሚባል ፓስተር ሊኖር ይችላል በዚህ ምድር ላይ በአማኑኤል በሚለው ስም የተጠራ ማለት ነው። እና ቤዛነትን ልክ እንደዚህ ባለ መንገድ መረዳት ይጠበቅብናል። ከዛ አስቀድሞ ግን እኛ ቤዛነትን ሁልጊዜ የምናየው ከምን አንጻር ነው ብለን እናያለን። አንደኛ ለሰዎችም ስንቀጽለው የምንቀጽልበት አውድ ወሳኝ ነው ማለት ነው። ቤዛነት የሚለውን የምንቀጽልበት አውድ ወሳኝ። ስለዚህ እንደ ወጥነት ባለ ትርጉም ስንመለከተው ባሪያዎች ወይም ምርኮኞች ዋጋ ከተከፈላላቸው በኋላ ነፃ የሚወጡበት ሁኔታ ነው የሚያሳየው። ነፃ የሚወጡበት። ስለዚህ ቤዛነት የነፃነት ዋጋ ማቅረብ ብቻ ሳይሆን በምርኮ ከነበሩበት ስፍራ መላቀቅ ነው፣ ማላቀቅ ነው ቤዛነት። እኛ አሁን የኃጢአት ምትክ የሚለውን ቤተክርስቲያን የምትጠየፈውና የምትረቀው ይህን ትምህርት ቤዛነት ማለት ዋጋውን መክፈል ብቻ ሳይሆን ከምርኮ ማላቀቅም ስለሆነ ከተያዘበት ምርኮ ማላቀቅ ስለሚሆን ነው። ስለ ቤዛነት ከዛ አልፎ ከስፍራ ወደ ስፍራ መጓጓዝንም ከለቀቁት ስፍራ ወደዚያ መመለስንም የሚያሳይ ሀሳብ ነው በሰፊው ስንመለከተው። አንድ 3 ጥቅሶች እስቲ መጽሐፍ ቅዱስ ላይ እንመልከት ስለ ቤዛነት። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ እንዲህ የሚል ቃል እናገኝ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናልና ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ይላል። አሁን ይህን የተናገረው ካህኑ ዘካርያስ ነው፣ ታላቁ ዘካርያስ ነው። በመጥምቀ መለኮት ዮሐንስ መወለድ ምክንያት የተናገረው አፉን የፈታበት ቃል ነው። ይህንን ቃል ሲናገር ስለ ዮሐንስ የተናገረው ነው። ምክንያቱም በመካንነት ተበይነው በመካንነት ተፈርጀው ይኖሩ የነበሩ ዘካርያስና ኤልሳቤጥ እግዚአብሔር አምላካችን በመካንነታቸው ምትክ ወላድነትን ስለሰጣቸው ቤዛነትን አገኙ። ወላድነታቸው ቤዛዎቸው ሆነ ማለት ነው። ጠላቶቻቸው ከሚከፍቱባቸው አፍ ያንን አፍ እንዲዘጋላቸው ሆነ ማለት ነው። እና በዚህ ውስጥ አሁን ምትክ ሆነው በመካንነታቸው ምትክ ወላድነትን ገንዘብ ያደረጉበት ልጅ ዮሐንስ ነው። በእግዚአብሔር ስጦታ ይህንን አግኝተውታልና እዚህ ዘካርያስ ከዚህ የተነሳ ይናገረዋል ይህንን ማለት ነው። እና ይህንን ለውጦለታል። ሁለተኛው ደግሞ ያቺ ነቢይቱ ሐና ናት። በሉቃስ ወንጌል ምዕራፍ 2 ላይ እንደዚሁ የምናገኛት በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን እያመሰገነች የኢየሩሳሌምን ቤዛነት ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ሁለት ነገር እናያለን እዚህ። ስለ እርሱ የምትለው ስለ ክርስቶስ ነው፣ ስለሚመጣው ቤዛ፣ ስለሚመጣው መድኃኒት። እነርሱ ግን የሚጠብቁት አንድ ቤዛ ነበር። አይሁድ ይጠብቁ የነበረው ቤዛ ምንድን ነው? ከአይሁዳውያን በላይ ለእግዚአብሔር ክብርና ባህሪ የሚቆረቆር የለም። በመጻሕፍቶቻቸውን በምንም ስንመለከት ግን እነሱ ይጠብቁት የነበረው ቤዛ ኢየሩሳሌምን ከሮማውያን ቅኝ ግዛት ነፃ አውጥቶ መንበር ዘርግቶ ዙፋን ተክሎ የሚመራቸው ነፃ ሕዝብ የሚያደርጋቸው አንድ ምድራዊ ቤዛ ይጠብቁ ነበር። ያን ነው የሚነግረን ቅዱስ ሉቃስ። እርሷ ግን ሊጠብቁ የሚገባቸው የዘላለሙን ቤዛ መድኃኒቱን ይመጣልም የተባለው ቤዛ እነሱ የሚጠብቁት የምድራዊው ቤዛ ሳይሆን ዘላለማዊው ቤዛ ሰማያዊው አምላክ ክርስቶስ እንደሆነ እርሱን ትናገር ነበር። ስለ ጌታችን ቤዛነት ደግሞ ስንመለከት ዕብራውያን መልእክት ምዕራፍ 9 ቁጥር 12 ላይ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት ገባ እንጂ በፍየሎችና በጥጆች ደም አይደለም እነዚህ ብሎ ይነግረናል። ስለዚህ እነዚህ 3 ጥቅሶች እንኳን ስለ ቤዛነት በተለያየ አውድ የሚገኙ ናቸው ማለት ነው። የሚገኙ ናቸው። በዕብራውያን 9:12 ላይ ያለው ደግሞ ለስርየት ኃጢአት ከፈሰሰው ደም ጋር የተገናኘ እንደሆነ ያን ደም ያፈሰሰልን ክርስቶስ ነው። ከእርሱ ውጭ ሌላ ሰው ሊያፈሰው የሚችለው የለም። እንደውም በዚህ ጥቅስ ውስጥ ራሱ ኮርማዎቹና ፍየሎቹ በጎቹ ራሳቸው ቤዛን እንደነበሩ ራሱ ቅዱስ ጳውሎስ ነግሮናል። ከምንድን ነው ቤዛ የነበሩት የሚለው ነው ዋናው ማተኮሪያ ነጥባችን እንጂ ቤዛ መባል ላይ አይደለም ጉዳዩ። ከምን የሚለው ነው። በክርስቶስና ለፍጡራን ሲነገር ከምን የሚለው ነው መተርጎሚያ አውዳችን የሚሆነው ማለት። ለምሳሌ
ዕብራውያን መልእክት ምዕራፍ 9 ቁጥር 13 ላይ ምን አለ ቅዱስ ጳውሎስ? የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ይላል። አሁን ያን ጊዜ እነዚህ ይሰዉ የነበሩ መስዋዕቶች በትክክል ለቤዛነት ይሰዉ የነበሩ ናቸው። ግን ምንድነው የሚቀድሱት? ስጋንን ብቻ ነው። ስጋንም ነፍስንም መቀደስ አልቻሉም። እንኳን ርቀው ሲኦልን ለመመዝበር ቀርቶ ስጋንም ነፍስንም የማይቀድሱ ናቸው። ስለዚህ በፍየሎች ደም ሚለው ለመንጻት ስርዓት ይፈጽሙት የነበረ የቤዛነት ነው፣ ምትክ ነው። በኃጢአተኛው በበደለኛው ምትክ የሚሰዋ ነው። መስዋዕት የሚሆን በግ ነው፣ መስዋዕት የሚሆን ፍየል ነው። ግን ይሄ መስዋዕት የሚሆነው በግና ፍየል ለምንድን ነው ብለን ስንል ስጋን ለማንጻት አፋአዊ የሆነ ኃጢአትን በደልን ብቻ ለማስወገድ የሚከናወን እንጂ ነፍስንም ስጋን ሊቀድስ አይችልም። ቤተክርስቲያን እንዲህም አይነት ትምህርት አስተምራ መታወቅም የላትም። ስለዚህ ይህ ነው ምንም። በዚህ ምክንያት ቤዛነትን ክርስቶስ ከፈለው ስንል እግዚአብሔር ፍርዱ ከምሕረቱ ሳይጣላ የሰው ልጅ የዋጀበት መንገድ ነው ማለት ነው። የዋጀበት መንገድ ነው። አሁን ውድቀቱን ቅድም እንዳስቀመጥ ነው ሰው ሲወድቅ ከእግዚአብሔር ነው የራቀው። ሕይወት ከሆነው ከእግዚአብሔር ራቀ ስንል እንደገና ቤዛነቱ ደግሞ ምንድን ያመጣው? ሕይወት ከሆነው ከእግዚአብሔር ጋር ያለንን አንድነት እና በክርስቶስ ማመን፣ ከዛ በኋላ በክርስቶስ በማመናችን ምክንያት ደግሞ ለእርሱ መታመን፣ እነዚህን ገንዘብ የሚያደርግ ነው እንጂ ክርስቶስ ኃጢአታችንን በቃ እሱ ሸፍኖታል፣ ምንም አያስፈልግንም ሳይሆን እርሱ ላከናወነው ቤዛነት ስራ ወደ መታመን የመጣንበት ከእግዚአብሔር ጋር ህብረትና አንድነት የፈጠርንበት ምስጢር ነው ቤዛነት ማለት ነው። ቤዛነትን ቤተክርስቲያን እንዲህ ነው። ስለዚህ ቤተክርስቲያን ቤዛነትን ስትመለከት ይሄ መስቀሉ ጋር ብቻ አይደለም። መናፍቃኑ የተጎዱት በዚህ ነው። የታድሶ መናፍቃን ችግር የክርስቶስን ቤዛነት የሚመለከቱት መስቀሉ ጋር ብቻ ነው። ኦርቶዶክሳዊት ቤተክርስቲያን ግን መስቀሉ ጋር ብቻ የምትመለከተው አይደለም ቤዛነትን። ይሄ ቤዛነት በጣም ረቂቅ የሆነ የእግዚአብሔር የማዳን ስራ ነው። ከመነገር በላይ ሆነ፣ ከቃል በላይ ሆነ። ራሱ ከሙሴ ጋር ሲተዋወቅ ስም ማን ነው ብሎ ሙሴ ሲጠይቀው ዘሃሎ ወይ ሄሉ ያለና የሚኖር እኔ ነኝ ያለ አምላካችን በምድራዊ መጠሪያ እሱም በመልአት ማሳየት የሚችል ምድራዊ መጠሪያ ስም ሊገኝለት የማይችል አምላካችን ርኩብ ዘይትረከብ ብለን በመግቦቱ በማዳኑ ከኛ ጋር የሚገናኝ በባህሪው ግን ማንም ሊመለከተው የማይችለው በጥልቅ ብርሃን ውስጥ የሚኖር እግዚአብሔር አምላካችን ሰው የሆነበት መንገድ ነው ቤዛነት። ስለዚህ ይህን ቤዛነት ቤተክርስቲያናችን የድህነት ምስጢር ትለዋለች። ይሄ የድህነት ምስጢር ደግሞ የሚፈጸመው በመስቀል ላይ ብቻ ሳይሆን አንድያ ልጁና ዘላለማዊው ወልድ በቅድስት ድንግል ማርያም ንጽሕት በሆነችው በድንግል ማርያም ማኅፀን ውስጥ ከሰው ልጅ ጋር በተዋህዶ ለዘላለም ከተገናኘበት አንድ ከሆነበት ጊዜ የሚጀምር ነው ቤዛነት። ስለዚህ ከዛ ነው ከጽንሰቱ ጀምሮ እስከ እርገቱ ድረስ ያከናወናቸው ተግባራት ቤዛነት ይባላሉ። ማለት ለቤዛነት ያደረጋቸው ናቸው። እያንዳንዱ ጉዞ መለኮታዊ ቀጠሮ የነበረው ጉዞ ነው። የረገጠው መሬት እንኳን ሳይቀር ለመዳናችን በጣም ጥልቅ ትርጉም የሚሰጠን ነው። የቤዛነት ተግባር ነው። ለዚህ ነው ቅዱስ ያሬድ ወምድርን ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድር ደግሞ ሐሴት ደስታን ታደርጋለች በክርስቶስ ደም ታጥባለችና። ስለዚህ ክርስቶስ ድንገት በአጋጣሚ የረገጠው መሬት የለም። እኛንን በአጋጣሚ የሆነ ቦታ ልንሄድ አስበን አቅጣጫችንን የምንለው ፍጡራን ስለሆነ እሱ በዚህ ምድር ላይ ተመላልሶ እንኳን ሲያስተምር በኪደተ እግሩ ምድርን በመቀደስ ከአዳም የተነሳ የተረገመችውን ምድር የእውነት መብቂያ እያደረገልን እንደሆነ ነው የምናምነው። ስለዚህ ቤተክርስቲያናችን ቤዛነትን ከዚህ ከመዳን ምልአት ጋር የምትመለከት ነው። ስለዚህ ቤዛነቱ ምንድን ነው? ከየት ይጀምራል ብለን ስንል በሰው መልክ ከመገኘቱ ይጀምራል። ሰው ከመሆኑ ይህ አምላካችን ለሰው ልጅ በእግዚአብሔር ጸጋና ኃይል ለሰው ልጅ ለራሱ በእግዚአብሔር ጸጋና ኃይል የተሞላ ሙሉ ማንነትን የሰጠበት መንገድ ነው ሰው የሆነበት መንገድ። ለዚህ ነው ሰው የሆነበት መንገድ ቅዱስ አትናቴዎስ ምን ይላል? የሰው ልጅ የእግዚአብሔር ልጅ ይሆን ዘንድ የእግዚአብሔር ልጅ የሰው ልጅ ሆነ ብሎ ይነግረናል። ቤዛነት ማለት ይሄ ነው። ከዚህ የሚጀምር ነው። ስለዚህ ይሄ ነው አንዱ ይሄ ነው። ስለዚህ ሁለተኛው አዳም ያሰኘውም ይሄ ምክንያት ነው ማለት ነው። ስለዚህ በክርስቶስ በስጋ የተገለጠ የእግዚአብሔር ቃል ስለሆነ በስጋችን ሲገለጥ አምላካችን ቤዛነቱን ጀመረ እንላለን። ለዚህ ነው ሐዋርያው ወስልጅ እሱ ምንድን ነው እንላለን? ወደ ዓለም የመጣው እውነተኛው መምህር ነው። የመጀመሪያው አዳም እውነተኛውን መንገድ ሊያስተምረን አልቻለም። ወደ ሞት አቅጣጫ ነው የመራን። የሰው ልጆች ሁሉ ራስ ነበረ። አሁን ግን ሁለተኛው አዳም በስጋ የተገለጠው አዳም በትክክል ራሳችን ሆኖ አካሉ የምንሆን እኛን ወደ የምንመራበትን ትክክለኛውን የጽድቅ መንገድ ያሳየን የህይወት መምህራችን ነው። መንገዱ እኔ ነኝ ያለን ለዚህ ነው።
መንገድም እውነትም ሕይወትም እኔ ነኝ ያለ ለዚህ ነውና የምንጓዝበት መንገድ። ስለዚህ ምን አለ ቅዱስ ጳውሎስ ይህን ሲናገር ቆላሲስ መልእክት ምዕራፍ 1 ቁጥር 15 ላይ እርሱም የማይታይ አምላክ ምሳሌ ነው አለና የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው አለ። ስለዚህ ከፍጥረት ሁሉ በኩር በምን ሆነ? አዳም የፍጥረት ሁሉ በኩር የሆነው አዳም ውድቀትን ያስተማረን ነው። አሁን አምላካችን ግን ቅድመ ዓለም በአካላዊ ቃልነቱ የኖረ አምላካችን ዘመን በሚቆጠርለት ስጋ ዘመን በሚቆጠርለት ልደት ከድንግል ማርያም ተወልዶ ለዚህ ፍጥረት ሁሉ የህይወት የጽድቅ የኑሮ የበጎነት የመልካምነት የብርሃን የቅድስናና የዘላለም ህይወት በኩር ሆኖ ከፊት የሚታይልን መምህር ነው። ስለዚህ ቤዛነትን ከዚህ ጀምሮ የምናነሳው። ስለዚህ ቤዛነት ከምን ይጀምራል? ከመገለጡ ይጀምራል ማለት ነው። እና ስለዚህ የከበረውን የእርሱን መልክ ገንዘብ እንድናደርግ እርሱን እንድንመስል የተዋረደው ስጋችንን ለበሰ ማለት ነው እርሱ። ለዚህ ነው አረጋዊ መንፈሳዊ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በመልኩ ይወልድ ዘንድ በመልክ ተወለደ። እና ቤዛነትን ከዚህ ነው የምንጀምረው፣ የክርስቶስን ቤዛነት ማለት ነው። ስናስተምር እውነት ኦርቶዶክሳዊት ቤተክርስቲያን ስለ ክርስቶስ ቤዛነት ከሷ ውጭ ማነስ ሊያስተምረው ይችላል? ይህን ትምህርት ነው፣ ይህን የመሰለውን ትምህርት። ስለዚህ ምንድን ነው? እርሱ ሰው በመሆኑ ምክንያት ሰው ደግሞ እርሱን ተዋሃደው። በዚህም ምክንያት የሰው ልጅ የእግዚአብሔርን እውነት የማየት የእግዚአብሔርን የማወቅ የማመን የመውደድ እና የጥበብን ስጦታ ባለቤት መሆን ቻለ። ሰው እግዚአብሔርን ማየት ቻለ። ሰው ቤዛነት ማለት ይሄ ነው። እንደውም ከመሰቀሉ አስቀድሞ በጥምቀቱ እኮ ሥላሴን ሰው ማየት እንዲችል ያደረገው ክርስቶስ ነው። ቤዛ ነው ስንል ይሄ ነው ማለት ነው። አዳም ያንን አምላክ የእሱ የተመለከተውን አምላክ ሰዎች እንዲመለከቱት እድል አላመጣም፣ ሞትን ገንዘብ አድርጎ። ስለዚህ ሰዎች ሁሉ አዳም በታሰረበት የግዞት እስር ቤት የሚወለዱ እስረኞች እንዲሆኑ ነው ያደረገው አዳም። አሁን ግን ሰው እግዚአብሔርን ሊመለከተው በሚችልበት በገሃድ አምላካችን ሥላሴ እንዲገለጥ ትልቁ ቤዛ የሆነን ክርስቶስ ነው፣ ምትክ የሆነን እሱ ነው ማለት ነው። ስለዚህ እርሱ ሰው በመሆኑ ምክንያት ይሄንን አግኝተናል። ስለዚህ ሰው እንደዚህ ገንዘብ እግዚአብሔርን የማያውቅ የመውደድ እውነትን የመረዳት የጥበብ የምን ስጦታ የዘላለማዊ ሕይወት ስጦታ ባለቤት እንዲሆን ምን ስጋችን ውስጥ በመግባቱ ሰውነታችንን በመዋሃዱ። ስለዚህ አዳም ከተፈጠረ በኋላ ከእግዚአብሔር የተማረውን ትምህርት ሊያደርገው ይገባ ነበር። በውድቀቱ ምክንያት ይህ ጸጋ ከእርሱ ጎድሎ ነበር። ይሄ ጸጋ ደግሞ ክርስቶስ በአዳም መልክና ቁመት ተገልጦ ይህንን በመፈጸም ዲያብሎስን አሳፈረለት። ዲያብሎስ ያሳፈረው አዳም አሁን ክርስቶስ ሁለተኛ አዳም ሆኖ በራሱ በክርስቶስ ስጋ በአዳም ስጋ በመገለጥ ሰይጣንን አሳፈረለት ማለት ነው። በእግዚአብሔር ትምህርት በገዳመ ቆሮንቶስ ያሳየን ይህንን ነው። አትብላ ብላ ይህንን ብላ ባለው ጊዜ ሰው በእንጀራ ብቻ አይኖርም ብሎ አዳም ሊመልሰው የሚገባውን አምላካችን ክርስቶስ እርሱ ሲመልስልን ተመለከቱ ነው። ሰይጣንን ሲያሳፍርልን በሰው ስጋ። ለዚህ ነው ዲያብሎስ ተገርሞ ይህ ማን ነው ብሎ በመስቀል ላይ ጠይቆታል። ማን ነው እርሱ? መኑ ውእቱ ዝንቱ በዘመሬት ለብሰ መሬትን ለብሶ ስጋን ለብሶ ያሸነፈኝ የረታኝ እየሞተ እያየሁት የገደለኝ እርሱ ማን ነው ብሎ የተደነቀበት ለዚህ ነው። እንደውም ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? ቤዛ ክርስቶስን ሲገልጠው የክርስቶስን ቤዛነት ሲገልጠው እንዲህ ነው የሚለው። ልክ እንደ የዲያብሎስ ማጥመጃን ያደረገው ቤዛነቱ እሱ ነው የሚለው። ክርስቶስ ስጋውን የተዋሃደውን ስጋውን እንደ መንጠንቆ ልክ መንጠቆ አንድ አሳ ለማጥመድ አንድ አሳ አጥማጅ የሆነ እንትን የሚበላ የሚመስል ነገር ለአሳዎቹ አስሮ እንደሚልክና እሱን ሲጠጉ ወጥመድ ውስጥ እንደሚገቡ ልክ እንዲህ ባለ መንገድ በሰውነት ተገልጦ ዲያብሎስ እንደ አዳምና እንደ ልጆቹ ውጠዋለሁ ብሎ ሲያስብ በመለኮታዊ ባህሪው እርሱን የረታበትን መንገድ ነው የሚገልጠው ቅዱስ ጎርጎርዮስ እንጂ የቅጣት ምትክ የሚባል የላትም ቤተክርስቲያን። እንዲህ አይነት ትምህርት የፈጠራ ትምህርት ነው፣ የሰዎች የፈጠራ ትምህርት ነው። ለዚህም ነው ጌታችን አስቀድሞ ይህንን እንደሚያደርግልን ቤዛነቱን እንደሚያደርግልን በነቢዩ እንዲህ ተብሎ ተነግሯል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታነጫለሽ ብሎ ይናገር። በጽድቅ ትሰሪያለሽ። ይህ ለቤተክርስቲያን የተነገረ ነው። ለቤተክርስቲያን ማለት ለአዳምና ለልጆቹ እና መታነጽን አምላካችን ከማህፀን ጀምሮ ነው እያነጸ ነው የመጣው። በማህፀን ምን ነበረ? በማህፀን ድንግል በሰው ልጆች ክርስቶስ ከማደሩ አስቀድሞ የሰው ልጆች ሲወለዱ በሩካቤ ስጋ ወቅት ልክ በሩካቤ ስጋ ወቅት ሰይጣን መጥቶ ጽንሱ ሲጸነስ ይቆራኘውና ባለ ዕዳ ሆኖ እንዲወለድ ያደርገው ነበር። ለዚህ ነው ዳዊት እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ የሚልን። አሁን ክርስቶስ ምን አደረገ? በማህፀን ድንግል አካላዊ ቃል መጣና ክርስቶስ ተብሎ ስጋዋን ተዋህዶ እንበለ ዘር በመወለድ በማህፀን ውስጥ ይቆራኝ የነበረውን የዲያብሎስን ተንኮል በማህፀነ ድንግል በጠሰበት። ቤዛነት ምንለው እሱ። በትንቢተ ኤርምያስ ምዕራፍ 31 ቁጥር 33 ላይ ሕጌን በልቡናቸው አኖራለሁ፣ በልባቸው እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል
ይሄንን ታላቅ ክብር ያገኘንበት የጌታችን ሰው መሆን ቤዛነት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ምን አለ? ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና እንግዲህ ከአብ የሰማ የተማረ ሙሉ ወደ እኔ ይመጣል አለ። ወደዚህ ታላቅ የክብር ግብዣ የተጋበዝንበት ነው ቤዛነት። ሰዎች ወደ ታላቁና ልዕልና ወዳለበት የሰው ልጅ ልዕልና ገንዘብ ወዳደረገበት። ስለዚህ አምላካችን ሰው ሆነ ስንል ቤዛ ሆነን ማለታችን ነው። ቤዛ ሆነን በሰውነቱ ስንል በስጋ ተገልጦ ስንል ማለታችን አንደኛ ወደ እርሱ አቀረበን፣ ሁለተኛ ከብሌት አደሰን፣ አዲስ ሰውነት ሰጠን። አዲሱ ሰው ተብሎ በቅዱስ ጳውሎስ የተጻፈው ይሄ ነው። ሰው አዲስ ማንነት እንዲኖረው የአዳም አሮጌ ማንነት እንዲወገድ ሆኗል። ከዚያስ እንደገና ደግሞ መንግስቱን ተከለብን። ካደሰን በኋላ ማቅረብ ብቻ ሳይሆን ወደ ራሱ ማቅረብ ብቻ ሳይሆን ብሌታችንን አደሰው፣ ሰውነታችንን አደሰው፣ የክርስቶሳዊ አካል እንዲሆን አደረገው። ከዛ መንግስቱን ተከለብን። የሥላሴ መንግስት መታያ እንዲሆን የሰው ልጅ ያደረገው ማን ነው? እግዚአብሔር። ስለዚህ ልንኖረው የሚገባውን ህይወት በሰውነቱ በኩል ስላሳየን ቤዛችን እንለዋለን። ክርስቶስን ከየት ጀምሮ? ከማኅፀነ ድንግል ጀምሮ። ሁለተኛው ቤዛ ነው ስንል ከራሱና ከአባቱ ጋር አስታረቀን ማለታችን ነው። ቤተክርስቲያን ቤዛ ነው ስትል በሰውና በእግዚአብሔር መካከል ትልቅ ግርዶሽ የነበረ የጠብ ድልድይ ነበረ ሰው ራሱ ያመጣው። ስለዚህ አሁን ግን እግዚአብሔር የሚያየው የወደቀ አዳምን አይደለም፣ አዲሱን ሰው ነው። እኛን ነው የሚያየው። መናፍቃኑ እንደሚሉን ክርስቶስን አይደለም። እሱማ የባህሪ ልጁ ነው። እኛን ነው የሚያየን። አሁን እኛን ሲመለከተን አምላካችን የክርስቶስን አካል ነው የሚመለከተው። በእኔ አካል ውስጥ ይሄ የክርስቶስ አካል ገንዘብ ሆኗል። በቤተ ክርስቲያን ህይወት ውስጥ የክርስቶስ አካል ገንዘብ ሆኗል። ቤተ ክርስቲያን የክርስቶስ አካል የምትሰኘው ከዚህ የተነሳ ነው። ከዚህ የእርሱም የአካሉ ማለት የቤተ ክርስቲያን ራስ ነው ይላል ቆላሲስ መልእክት ቅዱስ ጳውሎስ። ስለዚህ በምዕራፍ 1 ቁጥር 18 ላይ ይሄ ማለት ነው ቤተክርስቲያን አካሉ ናት። አካሉ የማን? የክርስቶስ አካሉ ናት። ቤተክርስቲያን የክርስቶስ አካሉ ናት። እኛ አካሉ ነው ማለት ብልቶች ወደን የገባን አካሉ ነው። ስለዚህ ይሄ ነው። ስለዚህ ምን አዲስ ማንነትን ሰጠን ማለት ነው አምላካችን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ይሄንን ሁለተኛ አዳማዊነቱን ሲገልጥ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፈዋል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ስለዚህ የኃጢአት ስርየት ብቻ ሳይሆን ከእግዚአብሔር ጋር መታረቅ ነው የሆነልን እና እግዚአብሔር ወልድ መስዋዕት አድርጎ ራሱን በመስቀል ላይ ሲያቀርብ ይሄ መስዋዕት ለራሱም ለአባቱም ለባህሪ ሕይወቱ ለመንፈስ ቅዱስም የቀረበ መስዋዕት ነው። የቅጣት ምትክ ሳይሆን የቀረበ መስዋዕት፣ ንጹህ መስዋዕት ነው። የሰው ልጅ ማዳን የቻለ ንጹህ መስዋዕት ነው። አምላካችን አስቀድሞ የዚህ ኃጢአት ስርየት በብሉይ ኪዳን አስቀድሞ ይሄ ትልቅ የኃጢአት ስርየትና ቤዛነት እንደሚፈጸም ከራሱ ከእግዚአብሔር ጀምሮ ትንቢት ይነገር ነበር። ራሱ የመሲህ ክርስቶስን መምጣት ከሚያሳዩ ምልክቶች አንዱ ይሄ ነው። የብሉይ ኪዳን ህይወት ነው፣ የአባቶቻችን ህይወት ነው። ይሄ የአባቶቻችን ህይወት በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ እንደምናነበው እግዚአብሔር ምንድን ያለው? እባቡን ሲረግሞ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በዘርህና በዘሯ መካከል ይልና ዘሯ ራስህን ይቀጠቅጥሃል ነው የሚለው። እዚህ ይሄ እግዚአብሔር ታላቅ በክርስቶስ የሚመጣውን ቤዛነት እግዚአብሔር ራሱ ትንቢቱን ተናግሮታል ቀድሞ። ስለዚህ አምላካችን ምን አደረገልን? የሞትን ዕዳ ከፈለልን። በዚህም ፍርድና ምሕረቱ በእኩልነት ተከናወነ በመስቀል ላይ ባደረገው ነገር። በምን ስንል ፍርዱ የአዳምን ስጋ ነው የሰቀለው በተዋህዶ ከድንግል ማርያም የነሳውን ስጋ። ምክንያቱም በበላህ ቀን ትሞታለህ ብሎታል። ይሄ በበላህ ቀን ትሞታለህ የሚለው የእግዚአብሔር ፍርድ ሰበር የሌለው ፍርድ ነው፣ ሊሻር የማይችል ፍርድ ነው። ፈታሄ በጽድቅ ነው እግዚአብሔር። ስለዚህ ዝም ብሎ ይቅር ቢለው ፈታሄ በጽድቅነቱ ጋር ይጋጭ ነበር እግዚአብሔር። አሁን ግን ምንድን ያደረገው? የራሱ የአዳምን ስጋ ተዋህደና በመስቀል ላይ። ስለዚህ ክርስቶስን አሁን ያን የቀራንዮ የሆነን አዳም ብንለው አቤት የሚለን ክርስቶስ ነበር። ዕዳውን ከፈለው። ምሕረቱን ደግሞ በምን ገለጠ? የአዳምን ሰውነት ራሱ በመዋሃድ አምላካችን። ስለዚህ ፍርዱን ምሕረቱን በአንድ ጊዜ የተገለጠበት ታላቅ የማዳን ስራ ቤዛነት ተብሎ ይታወቃል። ይሄ ሞትን ወደ ውስጡ አስገብቶ ሕይወት የሆነው አምላካችን በሕይወት ምንጭነቱ ገደለለት ማለት ነው። ይሄ ምሕረቱ ነው። በሕይወት ምንጭነቱ ገደለለት። ወደ ወረደበት መቃብር ወርዶ ወደ አፈርነት መለወጥን አስቀረለት። እኛ ተጋራው አይደለም የምንለው፣ ክርስቶስ መቃብርን ተጋራው አይደለም። ወደ መቃብር ሲወርድ መለኮት የተዋህደው ስጋ ነው። ስለዚህ መቃብር ወደ አፈርነት እየለወጠ ሰውን ያስጨንቅ ነበር። ያንን ሊያስቀር ነው። አሁንማ ሊሸከመው የማይችለው እኮ ነው መቃብር የመጣው። መቼ ተሸከመው? ክርስቶስን በ3 ቀን እኮ ተፋው። አልቻለውም፣ ሊያስቀረው አልቻለም።
ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ያለው መልአኩ ለዚህ ነው። ስለዚህ ክርስቶስ መቃብርንም ድል ነሳልን፣ ወደ ሲኦልም ወርዶ በሲኦል ያሉ ነፍሳትን ነፃነትን አወጀላቸው እንጂ ሲኦልን ተጋራ አንልም። እንደ ታድሶ መናፍቃን ይሄ ምትክ ሆኖ ሲኦልን ተጋራልን አይደለም የምንለው። ሲኦል ያሉ ነፍሳትን ነፃነትን አወጀላቸው ነው። ስለዚህ ሞትን ወደ ሕይወት የቀየረበት መንገድ ነው ይሄ እና ይህንን ቤተክርስቲያናችን በእያንዳንዱ ትምህርቷ በስርዓተ ቅዳሴው፣ በማህሌቱ፣ በትምህርቱ፣ በስዕላቱም ጭምር የክርስቶስን ቤዛነት ትገልጣለች፣ ታሳያለች። ቅዱስ ያሬድ እንዲህ ይለናል፣ ዝንቱ ደም አኮ ከመደመ አቤል ጻድቅ ዘእሁሁ ቀተሎ በቅንዓት። ይህ ደም እንደ አቤል ጻድቅ ደም አይደለም። ይህ ደም የክርስቶስን ደም ነው የሚለው። እንደ አቤል ጻድቅ ወንድሙ በቅናት እንደገደለው እንደ አቤል ጻድቅ አይደለም። ዝንቱ ደም አኮ ደመ ዘካርያስ ዘቀተልዎ በቤተ መቅደስ። ይህ ደም ይላል አሁንም ክርስቶስን ደም ቅዱስ ያሬድ በቤተ መቅደስ ጠላቶች እንደገደሉት እንደ ዘካርያስም ደም አይደለም። ዝንቱ ደም አኮ ከመደመ ዮሐንስ መጥምቅ ዘቀተሎ ሄሮድስ በእንተ ብእሲተ ፊልጶስ። ስለ ፊልጶስ እህት ብሎ በሄሮድስ እንደገደለው እንደ መጥምቅ ዮሐንስም ደም አይደለም። ዝንቱ ደም አኮ ከመደመ ሕፃናት እለቀተሎሙ ሄሮድስ እንዘ ያሐስሶ ከመይቅትሎ ለኢየሱስ። ይሄም ደም ይላል ኢየሱስን ለመግደል ፈልጎ በቤተልሔም ብዙ ሕፃናትን እንደፈጃቸው ሄሮድስ እንደፈጃቸው እንደ ሕፃናትም ደም አይደለም ይልና ዝንቱ ደም ደመ እግዚእነ ኢየሱስ ክርስቶስ ዘተክእወ ለስርየተ ኃጢአት። ይኸው ስለ ኃጢአታችን ስርየት የፈሰሰ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። ዝንቱ ደም ዘቀደሰ ኩሎ ዓለመ ዝንቱ ደም ዘአድኃኖሙ ለአዳም ወለደቂቁም ሲኦል። ይሄ ደም ዓለምን የቀደሰ ነው። ይሄ ደም አዳምና ልጆቹን ከሲኦል ነፃ ያወጣ ነው የሚለን ቅዱስ ያሬድ። ይህንን የጌታችንን ይህን አገልግሎት ይህንን በመስቀል ላይ የከፈለውን የቤዛነት በሞቱ በኩል ያመጣልን ድህነት ወደ ሲኦል በመውረድ ያመጣውን ድህነት ወደ መቃብር ያመጣውን ድህነት ለማንም እንኳን ለፍጡራን ለአብና ለመንፈስ ቅዱስም አንሰጠው። ምክንያቱም እነርሱ አልተሰቀሉም፣ አብም አልተሰቀለም፣ መንፈስ ቅዱስም አልተሰቀለም። በተለየ አካሉ ሰው በመሆን የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ፣ ስለዚህ ሰው በመሆኑ ለፍጡር የሚነገሩ ቃላቶች በሙሉ ለክርስቶስ ተነገሩለት። ቤዛ የተባለው ለዚህ ነው፣ የእኛን ስጋ በመዋዱ። ስለዚህ ምንድን ነው የምንለው? ቤዛነት የፍቅር ምስጢር እንጂ የሕግ ስሌት አይደለም ነው። እግዚአብሔር ለሰው ልጆች ያለውን ፍቅር የገለጠበት ዓለሙን እንዲወደዋልና እንዳል የፍቅር ምስጢር እንጂ የሕግ ስሌት ወይም የታክስ ክፍያ አይደለም። ስለዚህ ቤዛ ክርስቶስ ምንድን ነው የሚያደርገው ለኛ? ቤዛነቱ እግዚአብሔር እኛን ወደ መለወጥ የሚመራበት መንገድ ነው። እንደሚመራን ወደ መለወጥ፣ ወደ ማደግ፣ እርሱን ወደ መምሰል፣ ወደ መውጣት። ስለዚህ ይሄ ቤዛነት ለክርስቶስ የተሰጠ ቤዛነት ለማንም አይሰጥ። ከዚያ ወደ ድንግል ማርያም ቤዛነት ነው የምንመጣው። ምንድነው የድንግል ማርያም? ቅድም ብያለው። ቤዛነት የሚለው ቃል አምላክ ሰው በመሆኑ ፍጡርን በመዋሃዱ ምክንያት የተቀጸለበት እንጂ ለእግዚአብሔር ለባህሪው የሚመጥን አይደለም። ቤዛ የሚለው ተደጋግሞ በማህበራዊ ሚዲያው እንደተነገረው ቤዛ ጫማን ቤዛ ተብሏል እያለን እንዴት ለእግዚአብሔር ባህሪ ይሄ ይመጥናል እንላለን? አይ ለሱ የሚመጥን አይደለም። ለሱ የማይመጥነውን በፍቅር እኛን በመዋሃድ ገንዘቡ አደረገው ነው የምንለው። ቤዛነትን ለድንግል ማርያም ግን ስንሰጥ ቤዛነት ለፍጡር የሚገባ ስለሆነ ነው የምንሰጠው። መጀመሪያው ለፍጡር ለእግዚአብሔር የሚገባውን አልሰጣትንም። በአጭር ቃል ትምህርታችን ስለመቤታችን መልዕልተ ፍጡራን መትሕተ ፈጣሪ፣ ከፍጡራን በላይና ከፈጣሪ በታች ነው የምንላት። ክርስቶስም ፈጣሪዋ እንደሆነ ነው የምናምነው። የድንግል ማርያም ቤዛነትን ስንመለከት ግን በአጭሩ በብዙ ትምህርት መልስም ስላገኘንበት ብዙ ሊቃውንት በአጭሩ ለመመልከት ያክል ግን የብሉይ ኪዳን ሕይወት መጀመሪያ ማየት ያስፈልገናል። የብሉይ ኪዳን ሕይወት የእስራኤል ታሪክ ብቻ ሳይሆን እግዚአብሔር ለሰው ልጅ መዳን ያለውን አቅድ የሚያሳይ ዓለምን ለስጋዌ ዝግጁ ማድረጉን የሚያሳይ ምልክት ነው፣ ዓለምን ሰው ለመሆን። ስለዚህ ምንድን ያደረገው? ቅድም ባነበብነው ጥቅስ በኦሪት ዘፍጥረት ምዕራፍ 3 ላይ ትንቢት እግዚአብሔር ተናግሯል። በአንተና በሴቲቱ ይቺ ሴት ትጠበቅ ነበር። የእግዚአብሔር የተናገረው ቃል ስለሆነ አዳም የሰማው ጆሮ ነው፣ ተስፋ አድርጎት የወረደው ነው ወደ ሲኦል ትጠበቅ ነበር። ስለዚህ ነቢያቱ በተለያዩ ዕብራ ምሳሌ ይገልጧት ነበር። ለምን? መዳንን ይናፍቁ ስለነበር። ስለዚህ ከዚያ ከምድር ነገዶች ሁሉ ምን አደረገ? ራሱን የሚገልጥበትን ሕዝብ መረጠ። እስራኤል የተባለውን ሕዝብ ከግብፅ አወጣ። ከአብርሃም መጀመሪያ ከካራን ጠላ፣ የቃል ኪዳን ምልክት አኖረ ከሱ ጋር። እስራኤልን ከግብፅ አወጣ፣ የቃል ኪዳን ምልክት አቆመ ከነሱ ጋር። የተለየ ህዝብ አደረገ። እግዚአብሔር ስሙ የሚጠራበት የሚመለክበት የተለየ ህዝብ። ከዚያ በኋላ የእግዚአብሔር ልጅ የሚመጣበት ሰዓት በደረሰ ጊዜ ደግሞ እንዲያውቁት ምን አደረገ? በነቢያቱ በኩል ያሳድጋቸው፣ በትምህርት ያበለጽጋቸው፣ ያስተምራቸው ጀመረ። የነቢያቱን አፍ እያደረገ እግዚአብሔር ይህንን ለመፈጸም ደግሞ ምን አደረገ እግዚአብሔር? ከዛ የእግዚአብሔር ልጅ ለሰው ልጅ መዳን የሚያቀርበውን የመጨረሻ መስዋዕት እንዲረዱ
የመጨረሻ መስዋዕት እንዲረዱ ለማዘጋጀት በመስዋዕት ላይ የተመሰረተ አምልኮን በማቋቋም በቃል ኪዳን ማሰሪያ የራሱ አደረጋቸው። በጋችሁን እንዲያርጋችሁ ረዱት፣ ነውር የሌለበት ጠቦት እንደዚህ ሲመሽ ረዱት፣ ወገባችሁን ታጥቃችሁ እንዲያደርጋችሁ በጉ ደግሞ እንዲጥፍሩ ያልዘረዘረ ቀንዱ ያልከረከረ ይሁን እያለ ዋናውን በግ የአማናዊ በግ እንዲመለከቱ እድል በተስፋ መስኮት እያሳያቸው ማለት። ከዚህ በቃል ኪዳን በዚህ በስርየተ መስዋዕት በሚፈጽሙ በበግና በፍየል ደም ላይ የተመሰረተ አምልኮን አሳያቸው። እግዚአብሔር እንዲያመልኩ አደረገ። ምክንያቱም ይህ ህዝብ የወልድን ማዳን ለዓለም የሚያደርስ ድልድይ ነው። ለዓለሙ የሚሞተው መድኃኒት ይሄንን በዚህ መንገድ የሚገለጥ በዚህ ህዝብ በኩል የሚመጣ ስለሆነ እግዚአብሔር እንዲህ ባለ መንገድ አደረገ። ከዚያ ምን አደረገ ነው እግዚአብሔር ከዚያ በኋላ ይህን ቃል ኪዳን መስዋዕት ከሰጣቸውና በዚህ መንገድ እንዲመሩ ካደረገ በኋላ ደግሞ ጊዜው ሲደርስ ደግሞ ከነዚህ ሰዎች መካከል ከዳዊት ቤት የተወሰነ ቤተሰብን መረጠ ማለት ነው። ለዚህ ነው የዳዊት ልጅ የአብርሃም ልጅ ብሎ የሚጀምረው ማቴዎስ መጽሐፉን ሲጀምር። ስለዚህ መረጠ የእግዚአብሔር ልጅ። ከዛ ከነሱ ደግሞ የእግዚአብሔር ልጅ መገለጥ ምንጭ እንድትሆን በንጽህናዋና በበጎ ምግባሯ ትለይ ዘንድ ፈጽሞ አስፈላጊ ነበር ማለት ነው። ስለዚህ ያለ ኦሪጂናል ሲን ያለ ጥንተ አብሶ በንጽህናና በዘላለማዊ ድንግልና በተቀደሰ ሁኔታ እመቤታችን ተለይታለች። ስለዚህ ከብስራቱ ከታዛዥነት ጀምሮ ይኩነኒ በከመ ትቤለኒ ስትል ቤዛ ናት። የሔዋን አለመታዘዝ የተወገደባት ይሄ መታዘዟ ነው። ነፃ ፈቃዷን ተጠቅማ ስለዚህ ቤዛዊተ ኩሉ ቤዛዊተ ዓለም ነው። ቤዛዊተ ዓለም ስንላት ግን ምን ማለታችን ነው? ቤዛዊተ ዓለም ስንላት በክርስቶስ አምነው ለዳኑ አዲስ ክርስቲያኖች ለሆኑ ቤተሰቦች ማለታችን ከዚህ ጀምሮ። ስለዚህ ለክርስቶስና ለቃሉ ታማኝ በመሆን የክርስቲያናዊ በጎነት እምነት እና ታዛዥነት አብነት ምልክት በመሆኗ ድንግል ማርያምን ቤዛነት እንላታል። አንድ ሊቅ እንዲህ ብለዋል መጽሐፋቸው ላይ ጸጋ የሚመለሰው በወጣበት መንገድ ነው። በሔዋን በኩል የወጣ ጸጋ ነበር። ምን የመታዘዙ ጸጋ ባለመታዘዝ ተቀይሮ። ስለዚህ በመጀመሪያው ሔዋን የወጣው በሁለተኛው በድንግል ማርያም በኩል ተቋርጧል ማለት ነው። ስለዚህ ድንግል ማርያም ስፍራ ካልሰጠናት እዚህ የቤዛነት ተልእኮ ላይ ካልሰጠናት ያቺ ሔዋን ያጣችው ጸጋዋ አሁንም ጠባሳ እንደሆነ ቀረ ወደሚል አደገኛ ትምህርት ነው የሚወስደን። ስለዚህ ይሄ መለስ ዘንድ ድንግል ማርያምን ለሔዋን ቤዛነት አምላካችን መረጣት። እሷ የመታዘዝ የንጽህናና የልዩ መቅደስ ምልክት በመሆኗ ቤዛ እንላታለን። ቅዱስ ሄሬኔዎስ እንዲህ ይላል ስለ መናፍቃን ብሎ በጻፈው መልእክቱ ላይ ምንድነው የሚለን? እንዲሁም ድንግል ማርያም ለወንድ ታጨች፣ ነገር ግን ድንግል ሆና ለሰው ዘር ሁሉ የመዳን ምክንያት ሆናለች። ስለዚህ የሔዋን አለመታዘዝ ቋጥሮ በድንግል ማርያም ተፈታ። የመጀመሪያዋ ሔዋን ለድንግልና ታጭታ ድንግልናዋን እንድታጣ ሆናለች። ሁለተኛዋ ሔዋን ግን ለወንድ ታጭታ ለዮሴፍ ከታጨች በኋላ ዘላለማዊ ድንግልናን በመጠበቅ ለሰው ልጆች ሁሉ የመዳን ምክንያት ሆናለች። ስለዚህ ማርያም ምንድናት? የእግዚአብሔርን ፊት ቀድማ የሳመች ናት። ልጇ እንደመሆኑ መጠን ልክ አንድ እናት ልጇን እንደምትስም አቅፋ የሳመችው ለቤዛነት ምልክታችን ምክንያታችን ናት ብለን እንላለን። እሷ ይላል አንድ ሊቅ ሲጠራጠሩ ያልሸሸች ወይም ያልተጠራጠረች ነገር ግን በመስቀል ስር የመሆን ሸክም እስከ መጨረሻው የተቀበለች የኢየሱስ ደቀ መዝሙር ናት። በዘመናት ያለቀሰችው ለቅሶ አለ። የልጇን ስቃይና ሞት እያየች በመስቀል ጥላ ስር ከሚያዝኑ ሴቶች በላይ የእናትነት ስቃይ ነበራት ነው የሚለን። ስለዚህ እመቤታችን ሕሊናዋ አብሮ ይገረፍ ነበረ፣ እናት ስለሆነች ማለት ነው። አንጀቷ አብሮ ይቸነከር ነበር፣ እናት ስለሆነች ማለት ነው። እሱ ብቻውን የተቀበለው አንድ እናት ልጅ ሲሞትባት ሲሰቃይባት የጎረቤት ያክል እኩል አታስተናግደውም። ስለዚህ ቤዛነቷ በዚህ እናትነቷ ውስጥ የሚታይ ነው እና እመቤታችን ቅድስት ድንግል ማርያምን ምክንያተ ድኂን በመሆኗ ቤዛ እንላታለን። ትምህርታችንን ስንጠቀልለው ሀሳባችንን ቤዛነት የሚፈልጋቸው 3 ነገሮች አሉ። አንደኛ ቤዛነት ለመቤዠት ዘመድ መሆን አለብን። ሁለተኛ የመቤዠት አቅም ያለው መሆን አለበት። ሶስተኛ ፈቃደኛ መሆን አለበት። እነዚህ 3ቱ በክርስቶስ ላይ ታይተዋል። እሱም ዘመድ መሆን አለበት። እውነት ነው፣ ዘመዳችን በስጋና በዘም ተዛምዶናል። ስለዚህ ምን አለ ቅዱስ ጳውሎስ ይህን ሲናገር ዕብራውያን መልእክት ምዕራፍ 2 ቁጥር 13 ላይ ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን ያውም በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። ስለዚህ እመቤታችንን በመዋሃዱ ምክንያት ዘመዳችን ሆኗል። ቤዛችን ለማለት ዝምድናው ቀድሟል ማለት ነው። ለዚህ እመቤታችን ምክንያት ናት። ሁለተኛው አቅም ያለው ነው፣ እውነት ነው። መለኮት የተዋሃደው ስጋ ስለሆነ አቅም አለው። ሶስተኛው ፈቃድ ያለው ነው፣ ፈቃደኛ መሆን አለበት። ፈቀደ እሱ ማዳን እኛን ለማዳን እስመ በፈቃዱ ወስምረተ አቡሁ ወመንፈስ ቅዱስ መጻ ወአዳነነ እስመ በፈቃዱ ወስምረተ አቡሁ ወመንፈስ ቅዱስ መጻ ወአዳነነ። በአባቱ ፈቃድ
በራሱም ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን የምንለው ከዚህ የተነሳ ነው። ስለዚህ የተዛመደን በእርሷ በኩል ነው። በእርሷ በኩል በመዛመዱ ምክንያት ቤዛችን ምትካችን እንላታለን። ክርስቶስ ደግሞ በጣም የሚገርመው ራሱንም ሲጠራ የሰው ልጅ እያለ መጥራትን በጣም ይወድ እንደነበረ መጽሐፍ ቅዱስ በብዙ ቦታ ይነግረናል። የእግዚአብሔር ልጅ ነኝ ብሎ ሳይሆን የሰው ልጅ፣ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ነው የምንሰማው። የእግዚአብሔር የባህሪ ልጅ ሆኖ ምን ያህል እኛን ውስጣችን እንደገባና ተዛመደም ጭምር የምንረዳው የምናውቀው ነው። ስለዚህ አምላካችን እግዚአብሔር አቅም ያለው ነው መስዋዕት የሚሆነው ብለናል። አዎ በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ብዙ የጻድቃን ደም ፈሷል። ስለዚህ በዚህ በፈሰሰው ደም ማንም ሊድን አልቻለም። ስለዚህ የክርስቶስ ደም አስፈላጊ ስለሆነ ይሄ አቅም ያለው መለኮትን የተዋሃደ ስጋ ፍጡር ሊችለው የማይችለውን በመቀበል ያዳነን የተቤዘን አምላካችን ነው። ለድንግል ማርያም ቤዛነትን ስንሰጥ ግን ለፍጡራን ለእግዚአብሔር በመጽሐፍ ቅዱስ ላይ የተጻፉት በሙሉ ለሱ የሚገቡት ነገሮች ለእኛ በጸጋ እንደሚገቡ እናምናለን። እግዚአብሔር ጻድቅ እንደሚባል ጻድቃን እንባላለን። እግዚአብሔር ብርሃን እንደሚባል እኛ የብርሃን ልጆች ብርሃን እንባላለን። አንትሙ ብርሃኑ ለዓለም ተብሎ ተነግሯል ለኛ። ስለዚህ ልክ እንኳን ለመቤታችን ቀርቶ ማለት ነው አንሰ እብያ አማልክት አንትሙ እናንተ እኔ ግን አማልክት ናቸው አልኩ ብሎ በመዝሙር 82 ላይ የተጻፈው በጸጋ ለሰው ልጆች የተሰጠ ነው። ሙሴን እግዚአብሔር አምላክ ሲያደርገው በፈርዖን ፊት በጸጋ እያከበረው ነው እንጂ የእግዚአብሔርን አምላክነት ሙሴ የባህሪ አምላክነት እየተቀበለ አይደለም። በጸጋ ግን ይህንን ተጋርቷል። ለዚህ ነው ቅዱስ ጴጥሮስ ምን አለን? ይህን ሲነግረን በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ የመለኮቱ ባህሪ ተካፋይ እንሆን ዘንድ የተስፋ ቃል ሰጠ። በዓለም ካለው ጥፋት አምልጣችሁ የመለኮቱ ባህሪ ተካፋይ ተሆኑ ዘንድ ነው የሚለው። ስለዚህ የመለኮቱ ባህሪ ተካፋይ ማለት ባህሪውን መውሰድ ማለት ሳይሆን ምን ማለት ነው? አዎ በስጋዊ መንገድ ሰው አምላክ ሆኗል። ነገር ግን ደግሞ እኛ በጸጋ የእሱ የባህሪ የሆኑትን ገንዘብ እናደርጋለን። ስለዚህ ቤዛ ናት እመቤታችንን ስንል የክርስቶስ ምትክ ናት ማለታችን ሳይሆን በጸጋ ለክርስቶስ የተገባው ለእሷ ተሰጥቷል። የአዲሲቱ ሔዋን እሷ ናት። አዲሲቱ ሔዋን ክርስቶስ አዲሱ አዳም ተብሎ ሁለተኛው አዳም ተብሎ ለዚህ ለአዲሱ ሰው ለክርስቲያኖች ሁሉ አባት እንደሆነ ክርስቶስ ዳግማዊ አዳም ተብሎ አዲሱን ሰው የክርስቲያኖችን ጥምረት ደግሞ አዲስ ለሚወለደው በመንፈስ አዲስ ሆኖ ለሚወለደው ለክርስቲያኖች ሁሉ ደግሞ እናት በመሆን እመቤታችን ቅድስት ድንግል ማርያም ቤዛ ናት እንላታለን ማለት ነው። በጸጋ እርሷ አዲሲቱ ያቺ የቀደመችቱ ሔዋን የአሮጌውን አዳም ዕጣ ፈንታ እንደተካፈለች ሁሉ እመቤታችን ቅድስት ድንግል ማርያምም የአዲሱን አዳም አዲሲቱ ሔዋን ሆና የአዲሲቱን አዳም ዕጣ ፈንታ ትካፈላለች። የመጀመሪያው አዳምና የመጀመሪያዊቱ ሔዋን ሰዎችን ወደ ሞትና መንገድ መሩ፣ ወደ አፈርነት ለወጡ። ሁለተኛው አዳም ሲመጣ በእርሱ ራስነት ደግሞ አዲሲቱ ሔዋንና አዲሲቱ አዳም እነዚህ ደግሞ ወደ ሕይወት መንገድ መሩ እና እመቤታችን የመታዘዛችን ምልክት በመሆኗ ምክንያት እርሷን እንዲህ በማለት እናከብራታለን። ስለዚህ ቤዛ ብለን እንጠራታለን። አንድ ጥቅስ ጨምሬ ትምህርት ላብቃ። ቅዱስ ኢሬኔዎስ ምን ይላል? ስለዚህም ድንግል ማርያም እነሆ ባሪያ እንደ ቃልህ ይሁንልኝ በማለት ታዛዥ ሆና ተገኘች፣ በዚህም ለሰው ዘር ሁሉ የመዳን ምክንያት ሆናለች ይላል። ስለዚህ የሰው መዳን በትክክል በእግዚአብሔር እውነተኛ ፈራጅነትና መሐሪነት ሚዛናዊ ሆነው በወደቁበት መንገድ በማዳኑ ነው እግዚአብሔር። ስለዚህ ሴቷ በወደቀችበት መንገድ በሔዋን በኩል አዳነን፣ እሱም ሁለተኛ አዳም ሆኖ አዳነን። ሰው በወደቀበት በእንጨት በለስ በኩል ነበር የወደቀው፣ በመስቀሉ በኩል መልሶ አዳነን። መስቀልንም ጨምር ሳይቀር ቤዛችን እንላለን። አምላካችን እግዚአብሔር በዚህ ጊዜ ከታርዞ መናፍቃኑና እኛ ስለ ቤዛነት ምን እንላለን የሚለውን እንዲህ ባለ ሰፋ ባለ መንገድ እንድንመለከት ምስጢራትን ስላከናወነልን ስሙ የተመሰገነ ይሁን። ጥበብ ዘተዋሕዶ ሚዲያችንን ሼር፣ ሰብስክራይብ እና ላይክ በማድረግ የዚህ ትምህርት ቤተሰብ ሆኖ የቤተ ክርስቲያን አገልግሎት በሰፊው እንዲዳረስ ኦርቶዶክሳዊ ድርሻችሁ እንድትወጡ በታላቅ ትህትና ጠይቃለሁ። በሚቀጥለው መርሃ ግብራችን በሌላ ርዕሰ ጉዳይ የምንገናኝ ይሆናል። የእግዚአብሔር ሰላም የድንግል ማርያም ምልጃና ፍቅር ከሁላችን ጋር ይሁን። ሰላም